የሶስት ድሎች ሚስጥር ልንገርህ በቅጡ በትዕግስት ያድምጡ። ወንድምህ ጠልተህ ፈረንጁን መርጠህ ብልሃትህ ምንድነው? ወገንህ አዋርደህ አገርህን ሰድበህ ኧረ ምንድነህ አንተ? ዘርን እየሰደብክ ዘርን እያዋረድክ ጥቁር መሆንህ ረስተህ አገርህን ሸጠህ ለነጭ አጎብድደህ ሚስጥርህ ምንድነው? ለማን ነው ያደርከው? ኢትዮጵያዊው ቴዎድሮስ አይመረጥም ያልከው በጄኔቫ አደባባይ ለመጮህ የመረጥከው ከዚህ በላይ ውርደት ከዚህ በላይ ቅሌት የት አለ? ትላንት አባይ አይገደብም ብለህ ለግብጾች አሁን ደግሞ ቴዲ አይመረጥም ትላለህ ለእንግሊዞች። ብለህ አደባባይ ወጥተህ ይህ ምን ይሉታል እብደት ወይስ ክህደት? የኖርክ አንተ ማነህ? ብቻ ሚስጥር አይደለህ አውቃለሁ አንተው በስም ኢትዮጵያዊ ከስንዴን ክርዳድ እንዲሉ ወጥቶ ከላይ ኩላሉ የኔው ግለት የኔው አተላ ሞኝ አይሉ ተላላ። ብቻ ምን ታደርግ አያትህ ግብፅ አባትህ ሻዕቢያ በኩር ወንድምህ ኦነግ ዲቃላው ግንቦት ሰባት። አዎ አንቺ ነሽ አንተ ነህ ሚስጥር አይደለሽ ሚስጥር አይደለህ። አዎ አንተ አንቺ የጥፋት ንጉሥ መሰሪ አመኬላ አገር አፍርስ መሰሪ አመኬላ አገር አፍርስ። ኧረ ምንድናችሁ ፎቶ ማቃጠል ባንዲራ ማቃጠል አባዜ የያዛችሁ ግዕዞች በላጲስ መደምሰሻ የጠፋችሁ ምንድናችሁ? ወይ ይሄ ኢትዮጵያዊ መሆን ረከሰ በጄኔቫ መንገድ ፈረሰ። ይልቁንስ ሚስጥሩ ልንገርህ የሶስት ድሎች ሚስጥር ልብ በል በቁም ነገር። ከወዲህ ነው ሚስጥሩ ሦስቱ ሥላሴዎች ተፈጠሩ። ድቅድቅ ጨለማውን ጥሰው ተራራውን አፍርሰው ሸንተረሩን ገደሉን ደርምሰው ድሩን ጥሻው ጥሰው ኮረብታውን ወርደው ወጥተው ወንዙን ተሻግረው ጅረቱን ተከትለው እንክርዳዱን ከስንዴው ጎለው አውጥተው ብሔር ብሔረሰቦችን አማክረው 11 የካቲትን ወልደው ግንቦትን አስከትለው ቴዎድሮስን ፈጥረው ምራን ብለው እንደገና ብቅ አለች ኢትዮጵያ የሶስት ሚስጥሮች ይዛ ዳግም ዓለም እንድትገዛ። አንተ ግን ቀረህ የከፈትከው አፍ ሳትዘጋ መጫወቻ ሆነህ የዝንብ መንጋ። አዘንኩልህ አፈርኩልህ እንደ ዜጋ አዘንኩልህ አፈርኩልህ እንደ ዜጋ። ደራሲና ገጣሚ ሙሉጌታ ገብረስላሴ